የሩታ ሀብቴና የኤፍሬም ጉድ ወጣ እያላችሁ የምትሰሩ ቪዲዮ ላይ ለምንድነው ካሜራ ላይ ልታሳዩ የፈራችሁት? ሄርሜላም ቢሆን አብርሃም ቢሆን ሩታ ቢሆን ትላንትና ሩታ ቤት የተለቀቀው ከትላንት ወደ ሄርሜላ ቤት የተለቀቀው ቪዲዮ ለምንድነው አብርሃም የሰማው ነገር ኦዲየንሶቻችሁ ወይም ደግሞ ተከታታዮቻችሁ እናንተ የሚከታተሎቻችሁና አድናቂዎቻችሁ ለምንድነው ይሄ ነገር ሊሰሙ ያልፈለጋችሁት? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? ሰላም ናችሁ አላችሁ? እና ደግሞ የማን አድናቂ እንደሆናችሁ ማን ጎበዝ እንደሆነ እና ደግሞ ማን ነው ትክክለኛ ናት ብላችሁ የምታስቧት ልጅ ከታች ኮሜንት ስር ብቅ አድርጉልኝ። እወዳችኋለሁ የኔ ፍቅሮች። ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ። ዛሬ ደግሞ አቤላ ለሄርሜላ ወንድም ያሰማው ቮይስ ወይም ደግሞ ሪከርድ ወይም ደግሞ መልእክት እኛ ኦዲየንሶቹ አልሰማን። እኛ ዝም ብላችሁ የምትሉት ነገር እናንተ የምትሉት ነገር ነው እንጂ እውነት እንደዚህ ነው የምትሉት ነገር ለምንድን ነው ይፋ ሊወጣ የፈራችሁት? እኔ ያልገባኝ ነገር አብርሃምን ፈርተዋል ሊያስወጣው ለምንድን ነው? እሺ የሄርሜላ የሩታ ጉድ ካስወጣችሁ ለምንድን ነው ተከታታዮቻችሁ የእናንተ አድናቂዎች ሊያውቁባችሁ ያልፈለጋችሁት? እና እዚህ ጋር ብቻ መልሱልኝ ማለት ነው። እና አቤላ ከትላንት ወደ ተሰራው ሄርሜላ ቤት እውነት እንደዚህ ነው ብላችሁ እናንተ ኦልሬዲ ቪዲዮ ወይም ደግሞ አውዲዮ ይሁን ምንም ነገር አሳይታችኋት ለአብርሃም ማለት ነው። ከዛ እናንተ ራሳችሁ ወሰናችሁ። ከዛ በኋላ ምን ተደረገ? እናንተ በቃ የሰማችሁት ነገር ሰምታችኋል፣ ያያችሁት ነገር አይታችኋል ማለት ነው። እናንተ ግን ለምንድነው ኦዲየንሶቻችሁ ሊሰሙ የከለከላችሁት ነው የኔ ጥያቄ የሆነብኝ። እዚህ ጋር አሁን የሄርሜላ ወንድም አቤላ ለሄርሜላ ወንድም ቮይስ ወይም ደግሞ ሪከርድ አሰማው። ለምንድን ነው ለእኛ ልንሰማ የተከለከለው ባይነኝ እኔ እንደ ራሴ ሀሳብ። ለምን እኛ ልንሰማ ለምን ተከለከላላችሁ? ለምን እኛ እንድናይ እኛ እንድንፈርድ ለምን አትፈቅዱልንም? እናንተ እውነት ካላችሁ ሀቅ ካላችሁ እኮ ለእነሱ የምታሰሙት ሪከርድ ለምን እኛ አታሰሙንም? እስኪ ጥያቄ መልሱልኝ። የሆነ ጥያቄ የሆነብኝ ነገር አለ። ይሄ ጥያቄ መልሱልኝ። ለምን ፈራችሁ? ለምንድን ነው እነሱ የሚሰሙት ነገር እኛን ለማሳየት ወይም ደግሞ ተከታታዮቻችሁ ሊፈርድ ለምን ከለከላችሁ? ይህን ብቻ መልሱልኝ። በሌላ ቪዲዮ እመጣለሁ ውዶችዬ። በትኩስ ቪዲዮ ልታገኙ የምትፈልጉ ከሆነ ላይክ፣ ሼር፣ የደውሏል ምልክት መጫን አትርሱ። የምለቃቸው ቪዲዮ ቶሎ እንዲደርሳችሁ የኔ ፍቅሮች፣ የኔ ማሮች፣ የኔ ጣፋጮች ወዳቸዋለሁ።